ለኢትዮጵያ ያለውስ ጠቀሜታ ከኢትዮጵያ ብሔራዊ ጥቅም አንፃር የሚዳሰስ ይሆናል። ዛሬስ ኢትዮጵያ የባህር በር መብቷን እንዴት ማስመለስ ትችላለች የሚለው ቀጣይ እና ዋና ነጥብ ነው። ይህም ከምን አንፃር ይዳሰሳል? ታሪካዊ ማስረጃ ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር የኖረች ሀገር ናት። ይሄ ታሪክ ጋር በማያያዝ የሚቀርብ ይሆናል። ወደቡ ሲሄድ እንደገና አሰብ ግዛትም ሆነ ወደቡ ሲሄድ የሄደበት መንገድ የስልጣን ጥያቄ የሚያስነሳ ጉዳይ አለ። ከዓለም አቀፍ ሕግ እናያለን። ይህንንም ሌሎችንም ሌላው መልክዓ ምድራዊ አቀማመጣችን ለወደቡ ለባህር በሩ ያለን ቅርበት በምክንያታዊነት ሊጠቀስ የሚችል ነገር ነው። ሌላኛው የአስፈላጊነት ምክንያት ነው። የአስፈላጊነት ምክንያት ማለት በኢኮኖሚያዊ ምክንያት እና የህልውና ጉዳይነቱ ወደቡን ለኢትዮጵያ እጅግ አስፈላጊ ከሚያደርጉት ጉዳዮች ናቸው። እነዚህ ታይቶ ማጠቃለያ እና ምክረ ሀሳብ ይሰጥበታል። እንግዲህ ይህንን በቅርቡ በስፋት እንሄድበታለን። ለዛሬው እንግዲህ የተዘጋጀው ፕሮግራም ይሄን ያክል ነው። አይ ዶንት ኖ ዩቲዩብ ፖሊሲ ከዚህ በላይ ሰዓት የሚፈልግ እንደሆነ አላውቅም። እስቲ ለሙከራ ይሄንን እዚህ ላይ ዛሬ እንጨርሳለን። ምንድነው ሊነሳ የሚችለው ነገር? ሚኒመም ምን ያህል ነው? ዲስ ወይ ነው ፈንክሽን የሚያደርገው። እስቲ እንግዲህ ምን ያክል እንደሆነ እናያለን። ለሙከራ ያህል ይህን ነገር ባቋርጥ የሚጠፋ ስለሚመስለኝ በመቀጠል ኢትዮጵያ የባህር በሯን ከማስመለስ አንፃር በተደጋጋሚ የሚነሱና ሊነሱ የሚገቡ ጥያቄዎች አሉ። እነሱን ጥያቄዎች እስቲ እንደ ሙከራ እያነሳው እንደ 10 ደቂቃ እስኪሞላ እንጠብቃለን። ይህም ማለት ተያይዞ የሚነሱ መሰረታዊ ጥያቄዎች አሉ። ከነዚህም መሃል ለኤርትራ የተሰጠው የሀገርነት እውቅና ይሁን ወይም የመንግስት እውቅና ጉዳዩ እስከዛሬ በዝምታ መታለፉ acceptance of recognition by silence አይሆንም። ይህ ከሆነ ዲሪኮግናይዜሽን ኦፍ either statehood or government ምን ያክል ያስኬዳል የሚል ጥያቄ ነው። ይሄ ማለት እንግዲህ ስምምነት ላይ የማይደረስ ከሆነ የኤርትራን የሀገርነት ጥያቄ ማስነሳት እና ስቴትሁድ ሪኮግኒሽን እስከ ማሳጣት ለመሄድ ከታሰበ ነው። ሌላኛው ከስቴትሁድ ወይም ገቨርንመንት እውቅና መንሳት ይልቅ በወቅቱ የተባበሩት መንግስታት ዋና ጸሐፊ ግብፃዊ መሆናቸው እና በኢትዮጵያና በግብፅ መካከል ያለው ታሪካዊ ቀይ ባህርም ሆነ የአባይ ወንዝ ቁርሾን መሰረት አድርጎ የነበረው ሪፈረንደም ለመቃወም የፖለቲካ መከራከሪያ በማቅረብ ፖለቲካዊ መፍትሄ መፈለጉ አይሻልም የሚል ጥያቄ አለ። ይሄ ጥያቄ ሚዛን የሚያነሳ ነው። እንግዲህ ፖለቲካዊ እና ዲፕሎማሲያዊ መሆኑ ጥሩ ነው፣ ክብደትም አለው። ነገር ግን በስምምነት በዲፕሎማሲ በፖለቲካ ለመጨረስ ደግሞ የሁለት ሀገራት መስማማት እንጂ የአንድ ወገን ብቻ ሊሆን ስለማይችል ይሄም ብዙ ገፍቶ አያስኬድም። በተጨማሪም ከስቴትሁድ ወይም ገቨርንመንት እውቅና መንሳት ይልቅ የአልጀርሱን ስምምነት ህጋዊነት
እንደ ምክንያታዊነት ከፍትህ ብቻ ሳይሆን ከርትዕ ጭምር አንጻር በተለይ ለዓለም አቀፍ ፍርድ ቤቱ ተሰጥቶ ከነበረው ስልጣን አንጻር መፈተሽና መከራከሪያ ማድረጉ ለኢትዮጵያ ባህር በር ማስመለስ ጥያቄ የተሻለ አይሆንም ወይ የሚለውም ትልቅ ጥያቄ ነው። ይህም ገፍተን የምንሄድበት ይሆናል ማለት ነው። ሌላኛው እንደሚታወቀው የተባበሩት መንግስታትም ሆነ ዓለም አቀፉ ፍርድ ቤት ጥርስ የሌለው አንበሳ እንደሆነ ይታወቃል። ከዚህ አንጻር በዓለም አቀፉ ሕግ ይገባኛል የምትለውን መያዝ ባለብህ መንገድ ይዘህ ሕግን መጥቀስ አይሻልም ወይ? ሕግ ጠቅሶ ተከራክሮ ፍትህ መፈለግ ይሻላል የሚለው ነው። ይህም ጥሩ የሚያስኬድ ነገር ነው። In the Algiers agreement, the ex equo et bono principle denied the judge from the discretion to decide according to as to what is right and wrong። ይሄ ርትዕ የምንለው ማለት ነው። እዚህና ከሌሎች የስምምነት መርሆች በኤርትራ ውስጥም ሆነ the colonial period treaties nullity and voidability አንጻር እንዲሁም ተቀባይነት ሊኖረው የሚገባው የ1952 የተባበሩት መንግስታት ሪዞሉሽን 390 መሰረት በማድረግ መሞገት ለኢትዮጵያ የተሻለ አይሆንም ወይ የሚለውን ጥያቄ አይ ቲንክ የሚያስኬድ ይመስለኛል። ሌላው እንደሚታወቀው የተባበሩት መንግስታትም ሆነ የዓለም አቀፉ ፍርድ ቤት ጥርስ የሌለው አንበሳ ከላይ የነበረው ጥያቄ ነው የሚደግመው። እንደ አውሮፓውያን አቆጣጠር በ1990 ኢትዮጵያና ኤርትራ ለተባበሩት መንግስታት በጋራ ያቀረቡት ሪፖርት ላይ ቡሬ ከተማ የሁለቱ ሀገራት መለያ ድንበር ተደርጋ የተስማሙበት ሰነድ በማን የቀረበ እንደሆነ ማጣራት ያስፈልጋል ይላል። ሌላው ኤርትራ ከኢትዮጵያ ከተገነጠለች በኋላ የመጀመሪያ ኤምባሲ ግብጽ መሆኗ፣ በዚያን ጊዜ የተባበሩት መንግስታት ሊቀመንበር ቡጥሮስ ጋሊ መሆኑ ከነዚህ ነገሮች አንፃር መፈተሽ ጥሩ ነው ይላል። እነዚህም ጥሩ ነገሮች ናቸው። አይ ቲንክ ይህ በዚህ ላይ የዛሬን እናበቃና እናያለን እስቲ።